ዛሬ ችግር የሆነብሽ ጠባይ ግን ነገ ሌላ ቤትም ችግር ይሆናል። ምናልባት ትዕግስት ማጣት ሊሆን ይችላል። ምናልባት ትዕቢት ሊሆን ይችላል። ምናልባት አልሸነፍም ባይነት ሊሆን ይችላል። ምናልባት የእልህ ቤት አርገሽው ሊሆን ይችላል። እዚህ ቤት ኃይለኝነትሽ ችግር ከፈጠረ አልፈልግም ብዬሽ የሆነ ሌላ ቤት ብትሄጂና ሌላ ሰው ብታፈቅሪ እዚህ ቤት ችግር የሆነው እዛ ቤትም ችግር ይሆናል። በጣም የሚጠጣ በጣም ነገረኛ በጣም ድብቅ በጣም ከቤተሰቡ ጋር ክሎዝ የሆነ ከቤተሰቧ ጋር ክሎዝ የሆነች ቤተሰቧን ትዳሯ ላይ ጣልቃ የምታስገባ ቤተሰቡን ትዳሩ ላይ ጣልቃ የሚያስገባ ሰው ይህን ችግር የማያስተካክለው ከሆነ ድንገት የሆነ ሰው ወዶ ወደ ሌላ ቦታ በሄድ እንኳን እዛ ቤትም መልኩን ይቀይራል እንጂ እዚህ ቤት ችግር የሆነበት ነገር እዛ ቤት ችግር ይሆንበታል። ስለዚህ ሴቶች ከሆናችሁ ወንዶች ከሆናችሁ የሆነ ነገር ለመፍታት ለማበላሸት አትቸኩ። ሴት ከሆንሽ ለመፍታት አትቸኩ። ወንድ ከሆንክ ደግሞ ለመፍታት መፍታት እዚህ ምድር ላይ በጣም ቀላሉም ነገር ነው፣ በጣም ከባዱም ነገር። ስትፈታ ያንተን ስሜት ብቻ ተከትለ የልጅህን ስሜት አታይ፣ የልጅህን አይምሮ አታይ። አባት የፈለገ ክፉ በጣም ይሄ በነገራችን ላይ ጤናችሁ ላይ ችግር እስከሚያመጣ ድረስ አይምሯችሁን እስከሚነካ ድረስ በጣም ከባድ ደረጃ ከደረሳችሁ ያኔ ምንም ማለት አይደለም። ለምን? ከናንተ ቁጥጥር ውጪ ስለሆነ ከናንተ ቁጥጥር በላይ ስለሆነ። ነገር ግን መፍታት እየቻላችሁ ማስተካከል እየቻላችሁ ሼፕ ማድረግ እየቻላችሁ ግን ከሆነ ግን ምንጊዜም የማትደራደሩበት አንድ ነገር እወቁ፣ ማስተካከል ትችላላችሁ። አቅሙ ካለክ ማስተካከል ትችላላችሁ። ጤና ላይ ችግር ካመጣ በጣም አደገኛ ደረጃ ከደረስክ አንተና እሷ መስማማት እስከሚያቅታችሁ ድረስ በቃ አንተ ሰውነቷን እስከ መጉዳት እሷ አንተን ሰውነት እስከ መጉዳት አደገኛ ደረጃ ከደረሳችሁ ያኔ መቆም ይፈልጋል። ቆም ብለህ አንተም እሷን ማየት ያስፈልጋል። ነገር ግን ኖርማል አለመግባባቶች ከሆኑ በጣም መጣላት ምናምን ንትርክ ነገር ንቀት ምናምን ከአይምሮ በላይ ሆነ ኖርማል ያሉ ቤትን ቦታ ያሉ ነገሮች ከሆኑ ግን እሱን መፍታት ነው መፍትሄ፣ ትዳሩ መፍታት አይደለም። ስለዚህ ቁጭ በልና ያችን ችግር ፍታ። ቁጭ በይና ያንን ችግር ፍቺ። ያንን ችግር ከፈታሽ ከዛ በኋላ መልኩን ቀይሮ ሌላ ችግር ይመጣል። ህይወት ማለት ይሄ ማለት ነው።